አንደኛ ጥያቄ ለ24 ሰዓት የኢትዮጵያ ጠቅላይ ሚኒስትር ብትሆኑና አንድ ነገር ብቻ መወሰን ብትችሉም ምን ታደርጋላችሁ? አሁን ያለውን የኑሮ ውድነት በ10 እጥፍ ቀንሳለሁ። ለፖለቲከኞችን በአንድ አዳራሽ ሰብስቤ የሰላም ስምምነት አድርጋለሁ። ከሃና ከለ የተለየ መልስ አለኝ ካላችሁም ኮሜንት ላይ አጋሩ። ሁለተኛው ጥያቄ ለአንድ ቀን የኢትዮ ቴሌኮም ዋና ስራ አስኪያጅ ብትሆኑና አንድ ነገር ብቻ መወሰን ብትችሉ ምን ታደርጋላችሁ? ዋይፋይ እና የሞባይል ኢንተርኔት ፍጹም ነፃና ፈጣን አድርጋለሁ። ለቲክቶክና ፌስቡክን ዘግቼ ትውልዱን ወደ እውነተኛ ስራ መልሳለሁ። ከሃና ከላይ የተለየ መልስ ካላችሁ ኮሜንት ላይ አጋሩ። ሶስተኛ ጥያቄ ለ24 ሰዓት የአዲስ አበባ ከንቲባ ብትሆኑና አንድ ነገር ብቻ መወሰን ብትችሉ ምን ታደርጋላችሁ? የቤት ኪራይ ጭማሪን ማስቆምና ዋጋውን በአንዴ በግማሽ ቀንሳለሁ። ለታክሲ አውቶቡስና ባቡርን ለህዝብ 100% ነፃ አድርጋለሁ። ከሃና ከላይ የተለየ ሀሳብ ካላችሁ ኮሜንት ላይ አጋሩ። አራተኛ ጥያቄ ለአንድ ቀን የመብራት ኃይል ዋና ኃላፊ ብትሆኑና አንድ ነገር ብቻ ማድረግ ብትችሉ ምን ታደርጋላችሁ? መብራት ለ24 ሰዓት እንዳይጠፋ አድርጋለሁ። የመብራት ክፍያን ሙሉ በሙሉ ነፃ አድርጋለሁ። ከሃና ከላይ የተለየ መልስ ካላችሁም ኮሜንት ላይ አጋሩ። አምስተኛ ጥያቄ ለ24 ሰዓት የንግድ ባንክ ፕሬዝዳንት ብትሆኑና አንድ ነገር ብቻ መወሰን ብትችሉ ምን ታደርጋላችሁ? በቴሌ ብርና በሞባይል ባንኪንግ የዝውውር ክፍያን አስቀራለሁ። ለደሞዝ በዜግነት ለሁሉም ኢትዮጵያዊ አከፋፈላለሁ። ከሃና ከለ ሌላ የተለየ ሀሳብ ካላችሁም ኮሜንት ላይ መልሱልን። ስድስተኛ ጥያቄ ለ24 ሰዓት የውሃ ባለስልጣን ብትሆኑና አንድ ነገር ብቻ መወሰን ብትችሉም ምን ታደርጋላችሁ? 24 ሰዓት ውሃ እንዳይጠፋ አድርጋለሁ። የውሃ ክፍያን ሙሉ በሙሉ ነፃ አድርጋለሁ። ከነዚህ ከሁለቱ የተለየ መልስ ካላችሁ አጋሩን። ሰባተኛ ጥያቄ ለ24 ሰዓት የቴክኖሎጂ ሚኒስቴር ብትሆኑና አንድ ነገር ብቻ ማድረግ ብትችሉ ምን ታደርጋላችሁ? የሁሉንም ኢትዮጵያዊ ስልክ እቀማለሁ። ለሁሉም ሰው አይፎን በነፃ እሰጣለሁ። ከሃና ከለ የተለየ መልስ ካላችሁም ኮሜንት ላይ ብታጋሩን። ስምንተኛ ጥያቄ ለአንድ ቀን የንግድ ሚኒስቴር ብትሆኑና አንድ ነገር ብቻ መወሰን ብትችሉ ምን ታደርጋላችሁ? መንግስት ራሱ ሸቀጦችን በብዛት አስገብቶ በቅናሽ እንዲያከፋፍል አድርጋለሁ። ለዋጋ በሚጨምሩና እቃ በሚደብቁ ነጋዴዎች ላይ መከዘናቸውን እወርሳለሁ። ሀሳብና አስተያየታችሁን ኮሜንት ላይ አጋሩ። ቻናሉን ሰብስክራይብ በማድረግ ቤተሰቡን በቀጣይ ጥያቄዎች እስከምንገናኝ ከ50 ሳምንት